ሙኒክ ደግሞ በታሪክ ከዚህ በፊትም የተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ አዳዲስ ዋንጫ በልተው የማያውቁ እድለኞች የሆኑበት ከተማ ነው። ቼልሲ ማለት ይቻላል፣ ዶርትሙንድ ማለት ይቻላል፣ ኦሎምፒክ ማርሴይ ሌሎችንም ማለት ይቻላል። ዛሬስ ፒኤስጂ እድለኛ ይሆናል ወይስ ደግሞ ኢንተር ሚላን የዋንጫ ቁጥሩን ከፍ ያደርጋል? ለዚህ ምላሽ የሚሰጠን የምላሹ ባለቤት የሚሆነው 90 ደቂቃ ብቻ ነው። ኢንተር ሚላኖችን እያስጨነቁ ነው የሚገኙት። ኢንተር ሚላኖችም የተለመደውን የመከላከል ስልታቸውን እያሳዩን ይገኛሉ። ካቫራትስኬሊያ በግራው የሜዳ ክፍል ላይ ከዴምፕሬስ ጋር ተገናኘ። ለሊዩስ ሰጠው። ሊዩስ ለቪቲኒያ ቆራርጦ ለዱዌ የጉድ ያለው የተወደዳችሁ አድማጮቻችን አሽራፍ ሐኪሚ ምን አይነት ላይን የሚስብ ምን አይነት የሚበላና ለጥም እርካታ የሚሆን ጨዋታ ነው። ሉዊስ ኤንሪኬ ፒኤስጂ አሽራፍ ሐኪሚ ሴሌብሬት አላደረገም። የቀድሞ ቡድን ላይ ኢንተር ሚላን ላይ ስለሆነ ያገባው ሴሌብሬት አላደረገም። ቪቲኒያ ካቫራትስኬሊያ ለሊዩስ ከዛ ቪቲኒያ ከዛ በኋላ ለዱዌው ፔናልቲ ቦክስ አሾላልኮ ላከለት። ዱዌ ደግሞ ነካ ብቻ አድርጎ ብቻውን ለሚገኘው ለአሽራፍ ሐኪሚ ሰጠው። አሽራፍ ሐኪሚ ራሱ በውስጥ እግሩ ደገፍን ያርገው ሄዳ መረብ ላይ አረፈች። ፒኤስጂ 1-0 መምራት ጀመረ። አሁን ግራ የሚገባው አሽራፍ ሐኪሚ የማይረግጠው መሬት የማይረግጠው ሳር የለም። ታዲያ ይህን ልጅ እንዴት ብላችሁ ነው የምትይዙት? ወደ ያኛ ደቂቃ የተሸጋገር እንገኛለን። ፒኤስጂዎች 1-0 እየመሩ ይገኛሉ። ኦስማን ደምቤሌ የመጣን የሚገኘው በግራው የሜዳ ክፍል ላይ ኦስማን ደምቤሌ አሪፍ ኳስ ላከ ለዱዌ የጉድ ያለ ዛሬ የጉድ ያለ ውድ የተወደዳችሁ አድማጮቻችንም ዱዌን አልቻሉትም። ዲዛየር ዱዌ ገና በ19 ዓመቱ በ20 ደቂቃ ውስጥ በፍጻሜ ጨዋታ አሲስትና ግብ አስቆጠረ። ዱዌ ምን አይነት አስደናቂ ልጅ ነው! ከእድሜው በላይ እየሆነ ያለ ምን አይነት አስደናቂ ልጅ ነው! የፒኤስጂ መሃል ሜዳ ክፍሉ እንደ እሳት ይፋጃል። የፒኤስጂ የመሃል ሜዳ ክፍሉ እንደ ትኩስ ድንች ይፋጃል። ኢንተር ሚላኖች ዛሬ እንደ ወትሯቸው ሁሉ እየተከላከሉ አይደለም፣ እያስጨነቋቸው የሚገኙ መሃል ሜዳ ላይ ቪቲኒያ በካውንተር አታክ እየመጡ ይገኛሉ። አሪፍ ኳስ ቪቲኒያ ከኦስማን ደምቤሌ ጋር ቪቲ ለዱዌ ሰጠው። ዱዌ ፔናልቲ ቦክስ ዛሬ ኢንተር ሚላኖች ወንፊት ሆነዋል። ውድ የተወደዳችሁ አድማጮቻችን የጉድ ያለ ኦስማን ደምቤሌና ቪቲኒያ ምን አይነት አስደናቂ ጨዋታ ተጫውተው መጥተው ቪቲኒያ ለዱዌ ደግሞ ደገፍ አረገ። ዛሬ ጠንከር ያሉ ምቶችን እየተመለከትን አይደለም። ዛሬ ያንሶመር ራሱ ደንግጧል። 62ኛ ደቂቃ ላይ 3-0 ፒኤስጂዎች ኢንተር ሚላንን ማን ያምናል? ይህ እኮ በግማሽ ፍጻሜ ላይ አልተፈጸመም። ይህ እኮ በሩብ ፍጻሜ ላይ አልታየም። በእውነት በፍጻሜ ጨዋታ ስንት ፉክክር ይታይበታል ተብሎ የሚጠበቅ ጨዋታ በዚህ ደረጃ ፒኤስጂ ሲያቀለው፣ ሉዊስ ኤንሪኬ ጨዋታውን ሲያቀለው፣ ኢንዛጊ ደግሞ በጭንቁ ተውጦ ሲያልበው በእውነት አስደናቂ ጊዜ ነው። ኦስማን ደምቤሌ አሪፍ ኳስ ለካቫራትስኬሊያ ብቻውን ነው። ፔናልቲ ቦክስ ገባ። ካቫራትስኬሊያ ሙኒክ የአውሮፓ ሻምፒዮንስ ሊግን በልቶ የማያውቅ የአውሮፓ ሻምፒዮንስ ሊግን መብላት የሚፈልግ አዲስ ቡድን ካለ ይጸልይ የፍጻሜው ጨዋታ ሙኒክ ላይ እንዲደርሰው። ሙኒክ
የአውሮፓን ሻምፒየንስ ሊግ በልተው ለማያውቁ አዳዲስ ቡድኖች ምን አይነት እድልን የሚፈጠር ምን አይነት በር ከፋች የሆነ ከተማ ነው። ሉዊስ ኤንሪኬ ሜዳውን አጠቃለሉት፣ ሜዳውን አካለሉት። እየጨፈሩን የሚገኘው ፒኤስጂዎች ከዚህ በኋላ አበቃ። ምንም ታምር አንዳንዴ እኮ ተቃራኒ ቡድን የሚገባበት ቡድን ጥሩ ጨዋታ ሲጫወት ጨዋታው ሊለወጥ ይችላል ትላላችሁ። ነገር ግን ኢንተር ሚላን ጎል የሚያገባ ቡድን አይመስልም። ስለዚህ ከዚህ በኋላ ምንም የሚፈጠር ነገር የለም። ፒኤስጂዎች በካቫርስኬሊያ አራተኛ ግብ በ16 ቁጥር ሚስማር ከርችመውታል። 4-0። አዎ በድጋሚ ፒኤስጂዎች እየመጡ ይገኛሉ። ኔቨስ ለባርኮላ ፔናልቲ ቦክስ አካባቢ ለሳኒ ማይሉ ለባርኮላ መልሶ ለሳኒ ማይሉ አምስት ግብ ማን ያምናል? በፍጻሜ ጨዋታ ድንገትም ከረጅም ጊዜ በኋላ የተፈጠረ የተጻፈ ታሪክ ሊሆን ይችላል። ሳኒ ማይሉ ተቀይሮ ገብቶ በ87ኛ ደቂቃ ላይ አምስተኛ ግብ አስቆጠረ። በእውነት ኢንተር ሚላኖች ይህንን ቀን አይረሱትም። ፒኤስጂዎች በሀገራቸው በፍራንስ ሊግ 1 የሚያክላቸው የሚስተካከላቸው ተዝናንተው ረፍት ወስደው አየር ወስደው ነው የሀገራቸውን ዋንጫ ሲበለው የነበረው። ነገር ግን እስካሁን ድረስ የአውሮፓ ሻምፒየንስ ሊግ በጋላክቲኮ ስብስብ ራሱ መብላት አልቻሉም። የሳውዲ ባለሀብቶች ለረጅም ጊዜ ረብጣ ገንዘባቸውን ረብጣ ሚሊዮን ብራቸውን ሲያፈሱበት የነበረው የአውሮፓ ሻምፒየንስ ሊግ ጉዳይ ዛሬ መቋጫውን አገኘ። ፒኤስጂ የአውሮፓ ሻምፒየንስ ሊግ ሻምፒዮን ሆነ።